ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ ደህና ነኝ። ሀኒቾ ነኝ ከኡመን ማለት ነው። ይሄን ባህሩ እንዴት እንደሚያምር ሀኒቾ ነኝ ከኡመን ባህር ዳር ላይ እና እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ ደህና ነኝ። እናንተ እንዴት ናችሁ? እና ጋይስ የኡመን ባህር እንዴት ማለት እኔ ባህር ውስጥ ገብቼ መቀረጽ ፈልጌ ነበር። ስልኬን ማን ያዝልኝ? እና ጋይስ እንዴት ናችሁ? ደህና ናችሁ? አዎ እኔ በጣም ሰላምታ አበዛለሁ ጋይስ። እና በጣም ደግሞ በጣም ንፋስ አለና የኡመን ባህር ተመልከቷት ጋይስ። እዛ ጋር ደግሞ ሰዎች እያዩኝ ስለሆነ ማለት አሰሪዎች እያዩኝ ነውና ለዛ ነው ጋይስ። የኡመን ባህር አሁን የመን አይመስልም ጋይስ። የመን ነው ልበላችሁ፣ በረሃ ነው የሚመስለው። ወይኔ ሰው ገባብኝ። ተበላው ሰው ገባ አይሆንም። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ ሀኒቾ ነኝ። ሀኒቾ ዩቲዩብ ነኝ እና ጋይስ ደህና ናችሁ? እንዴት ናችሁ? የንፋሱን ነገር አትጠይቁኝ። በጣም ንፋስ አለ እና ኡመን ነኝ። ዛሬ መጨረሻ ቀኔ ነው። ዛሬ መጨረሻ እና ሰዎች ጋር ባህር ሄደን የኡመን ባህር ለካ ኡመን ባህር አላት። እኔ ባህር እንዳላት አላውቅም ነበር ጋይስ። ለመጀመሪያ ጊዜ ነው የመጣሁት። ኡመንም ግን በጣም በተራራ የተከበበች ናት። በተራራ የተከበበች ሀገር ሆና መሀሏ ላይ ደግሞ ከተማ አለ። ደግሞ ለምንድን ነው የሚባለው ባህር አለ እና ጋይስ ይታይ አይደል? ወይኔ ስልኬን እንዴት በቃ እንዴት ይዤ አሁን እኔ እዛ ባህር ውስጥ ገብቼ ነበር መቀረጥ ፈልገው፣ ግን ስልኬን ማን ያዝልኝ ጋይስ? ወይኔ የወለቀ አስቸገረኝ። አሁን ደስ ይወልቀ እና ጋይስ የኔ መሳል ሰው ያው ዝም ብዬ አልመጣሁም። ከዩኒፎርም የጠበኝ እስከ ስራ ልብሴ ምክንያቱም ያው ሰገሻ ካላስቶን ጋይስ እንደዛ ነው እላችኋለሁ። ምናልባት ድምፄ ላይ ይሰማችሁ ይችላል፣ ግን የባህሩ ድምፅ ደስ ይላል። የባህሩ ድምፅ ግን አትጠይቁኝ፣ በጣም ነው ደስ የሚለው። አትጠይቁኝ፣ የባህሩ ድምፅ በጣም ደስ ይላል። እና ወይኔ ስልኬ ከወደቀ ግን ቁጭ ብዬ ነው የማለቅሰው። ማርያም ስልኬ ከወደቀ ቁጭ ብዬ ነው ማለት እና ይሄን ይመስላል ጋይስ። ደስ አይልም? በስማም እየመሸ ነው ግን በጣም ደስ የሚለው ባህር አይቼ ማላቅም መሰለኝ። ባህር አይቼ እንደማላቅ ነው የምር። እና በጣም ደስ ይለው ጋይስ። ይዘባ እንዴት እንደሚያምር እና ማለት ነው። እንትን አድርጉኝ፣ ላይክ እና ሰብስክራይብ ሼር አድርጉልኝ። እሺ አመሰግናለሁ። እና አቤት ሴትዮዋ ትጠፋለች ብላ ነው መሰል። እንዴት እንደምታይ ልነግራችሁ አልችልም። በጣም ነው የምታየኝ። አይዞሽ ማዳም የኔ አልጠፋም። ኡመን በተራራ የተከበበች ሀገር ናት። ጠፍቼ ወዴት ነው የሚሄደው? መውጫውን አላውቅም፣ መግቢያውን አላውቅም። የምር ግን ያሸው ግን እንዴት ብላ ነው አገሪቷ በተራራ የተከበበች ሀገር ናት። ግን እንዴት ብላ ነው እዚህ ሀገር 4 አመት የቆየችው? 4 አመት ነው የሰማዋት ስትል፣ ግን እንዴት ብላ ቆየች? ነው በጣም ይገርመኛል። ወይኔ ኡመን ያላችሁ አበሻዎች ማለት ነው እውነት በጣም እኔ እንጃ። እንዴት ብላችሁ ሀገሪቱ በተራራ የተከበበች ናት፣ ግን እንዴት ብላችሁ አይጨንቃችሁም ወይ? እንዴት ነው አይጨንቅም? የምር እኔ በጣም ነው የጨነቀኝ። እኔ በቃ ማለት ዱባይ እንደምታዩት ዱባይ አሁን ለጥ ያለ ነው፣ ግን ወደ ገጠር ወደ ገጠር አለው ተራራ አለው፣ ግን እንደዚህ አይደለም። ማለት እኔ ከተማው ስለኖርኩ ሊሆን ይችላልኝ። እና የሀገሩ በተራራ የተከበበች ናት። መሀል ላይ ነው ከተማው፣ መሀል ላይ ነው ባህሩ ያለው እና ግን በጣም ነው የሚጨንቀው። እዚህ ጋር የአውሮፕላን ማረፊያ ያለ ድምፅ ሄደ ነው። እና ጋይስ ሀኒቾ ነኝ ከኡመን ስደተኛዋ የመን ያለው ነው የመሰለኝ። እና ሰዎቹ እያዩኝ ስለሆነ ነው ጋይስ። እና አላችኋለሁ ሰብስክራይብ አድርጉኝ። የምር በጣም ቆይ ካሜራውን አዙሬ ያሳያችኋለሁ። በጣም ደስ ይላል ባህሯ ማለት ነው። ግን ሴትዮዋ እንዴት እንደምትከታተለኝ በስማ አትጠይቁኝ። ትጠፋለች ብላ እኮ ነው። አይ ማዳምዬ አይዞሽ አልጠፋም። ኧረ አልጠፋም እኔ እናቴ ብቻ በሰላም ወደ ዱባይ መልሽኝ እንጂ እዚህ አልጠፋም።
አባቴ ነው የምጠፋው። ዱባይም አልጠፋው እንኳን እዚህ ልጠፋ እና ጋይስ ማለት ነው። የምር ሆነ ያላችሁ በጣም ጎበዝ ጀግኖች። እንዴት አይጨንቅም ወይ አይጨንቅም? እና ይሄን ይመስል ነበር ጋይስ። አሁን እየመሸ ነው። እዚሁ ቪዲዮ እየሰራው መሸ። ቪዲዮ እየሰራው ማለት ነው። ቪዲዮ እየሰራው ይመሻላችኋለሁ ጋይስ። እና አዙር ያሳያችኋለሁ። ላይክም ሼርም ሰብስክራይብ አድርጉ። ዛሬ የመጨረሻ ቀኔ ነው። ባይ ይዋት ጋይስ። ተራራውን ይወጣችሁ በቃ በተራራ ዙሪያ በተራራ የተከበበች ሀገር ነች። ከዛ ደግሞ መሀል ላይ ነው ከተማው ያለው። ባህሩ መሀል ላይ ይመስለኛል። በእርግጥ እኔ ከባህሩ አይታየኝም ባህሩን አልፎ ከተማ ግን እኔ እንደዚህ መስል ያለ ይመስለኛል። እዛች ጋር ሰዎች ያሉ በቃ ፍዬ እኔን የምታየኝ አይዞሽ ማዳም። ኧረ የትም አይደብሽም ከአንቺ ውጭ ወደ ውጭ ልበልሽ እንጂ። አዎ ፎቹ ደስ አይልም እና